ነበርክ አሁንማ ነበርክ ነው የሚባለው። ምን ክርስቲያን ነበርክ? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት? ጥሩ። አሁን ክርስትናን የተውክበት ምክንያትና እስልምና የማረከህ ምክንያት ንገረን እስቲ በጥርቅሱና በሌጣው። አዎ ክርስትናን የተውኩት ከፈጣሪ ሁሉም ሰው ወጥቷል። አሁን ስለ ፈጣሪ ብሎ የሚኖር ሰው የለም። ለራሱ ብሎ ነው እየኖረ አለው። በቃ ፈጣሪ ማይወድ ነገር እየሰሩ ነው። ስለዚህ ውስጥ ብዙም አልተቀበረም እና ያለ ሰው ሁሌ ሲያይ በቃ አንድ መንገድ ነው የሚሄደው፣ አንድ ፈጣሪ ነው የሚጠራው። ስለዚህ እሱን ወድጄ ነው ያናገርኩት። ኦኬ። ስለዚህ እስልምና የተመቸ በምን ምክንያት ነው? በምን ምክንያት ነው እስልምና የተመቸ? የሙስሊሙ እስልምና የተመቸ በምን ምክንያት ነው? በቃ ሀቀኛ ነው። ሁሌ ለአላህ ይኖራል። የተዋጣ የፈለገን አላህ ውጭ ወደ ሌላው መንገድ ሄዱ ፈጣሪ ምኖር ከሆነ ፈጣሪ ሚሄድ ነው እና የመጀመሪያ የነበረውም ሙስሊምነት ነው። ኦኬ ማሻአላ። ስለዚህ ከአላህ በስተቀር በሀቅ የሚመለክ አምላክን የለም ብለህ ነቢዩ መሐመድ ደግሞ የአላህ መልእክተኛና ባሪያና ብላቸው መሆናቸውን አምነሃል አይደል? ተቀብለሃል። እንትኑ ሀሳቡን ገብቶሃል? ኦኬ። ስለዚህ ከኔ ጋር እኔ የምለውን ሻሃዳ አብረህ ተከትለህ ስላለ ማለት ነው። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሀቅ የሚመለክ አምላክ እንደሌለ በሀቅ የሚመለክ አምላክ እንደሌለ በሀቅ የሚመለክ አምላክ እንደሌለ እመሰክራለሁ። ይሄን እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ኡስታዝ ጀማል የሚጨምሩለት ነገር ካለ እስቲ ትንሽ አጠር ያለች ዳዋ አድርጉለት። መርሐባ። አልሐምዱሊላህ ጥሩ ወንድማችን ሆነሃል። ኢንሻአላህ ከአሁን በኋላ ያለው ነገር በኢስላም በቃ ተግባራዊ ማድረግ ነው። እስልምና ሌላ ነገር የለውም። ሁሉን ነገር በተግባር የሚያስገኝ እምነት ነው እና እንግዲህ ጥሩ ወንድማችን ነህ። ደስታ ማለት እንግዲህ ያው ደስታ ነው። ከፈለግ የፈለግከውን ስም የአባትህን ስም ብቻ ነው እንጂ የማትቀይረው። ከዚህ በኋላ ደስታ መባልም ከፈለግ ደስታ ማለት ትችላለህ። እንግዲህ ኢሻ አልፏል። ሱብሂ ላይ ግን ወደ ሰላት ትገባለህ። ሸሪዓው የሚለው ይሄንን ነው። ለምን? እምነት በተግባር ነው። እምነት በተግባር ስለሆነ ይሄንን ተግባራዊ ታደርጋለህ። ይሄንን ለማድረግ ኢንሻአላህ ዝግጁ ነህ አይደለም? ደስታ ማን ይሁንልህ ስምህ? ራሱም ይሁንልኝ። በቃ خلاص ራሱም በተመቻም ቀይሩ። አይደለም ያንተም ፍቃድ ቢኖርበት የተሻለ ነው። መሐመድ ይበል።
محمد الله أكبر الله أكبر اسم من أسماء الرسول صلى الله عليه وسلم كسموች ሁሉ አንዱ የራሱሉ የሙሐመድ ሰለላሁ ዐለይሂ ወሰለም የሳቸው ስም ነውና ይህን ስም ኢንሻአላህ ወረፋዕና ለከ ዚክረከ ብሏል። አላህ ስምህን ከፍ እናደርገዋለን ብሏልና ኢንሻአላህ የእሳቸውን ስም በመያዝህ ትልቅ ነውና ኢንሻአላህ መሐመድ የተባለ ሰው ደግሞ ተግባሩም የመሐመድን ስራ ነው የሚሰራው። ኢንሻአላህ ያለው ሁኔታ በዚህ ነው። በርታ፣ አላህ ያበርታ። ማንኛውንም እስላማዊ የሆነ ትምህርቶችን በመጠየቅ ባለማፈር ማድረግ የሚጠበቅብህን ነገር ኡስታዞች ይኸው ኢንሻአላህ ሜን ፒክ አፕ ከአንተው ጋራ ስለሆነ ያው እየተረዳዳን ያለውን ነገር እንማማራለን ኢንሻአላህ። መሐመድዬ መሐመድ የአባት ስም ማን ነው? አበራ መሐመድ አበራ خلاص ገጥሟል። መሐመድ አበራ خلاص መሐመድ አበራ አልሐምዱሊላህ አልሐምዱሊላህ። ያው እኔ ቀድሜ የገባሁ በመሆኔ ነው እንጂ ያው ወሂድም እንደምታየው ሁላችንም ከጎንህ ነን ኢንሻአላህ። መሐመድ አበራ መርሐባን ኡስታዝ። ብዙ ሙሐመድ በልሺ ሜን ሙሐመድ ማሻአላ የተለያየ ፕሮናንሴሽን አለ። ራስ ማህሙድ የሚሉት አሉ፣ መህሙድ የሚሉት አሉ፣ መሐመድ የሚሉ አሉ፣ ሙሐመድ የሚሉ አሉ። ቁርአን ላይ ግን ሙሐመድ ነው የሚለው። ማሻአላ ታዛ 10 ሺህ እንድገባ እባክህ ንገርልኝ። እስካሁን አልገባሁም። ይሄን ያህል አመት 4 አመት ቆይ። ምንድን ነው 10 ሺህ ፎሎወር የለም? ኧረ የኔን አካውንት ልስጦታ። የኔ ማለት አይ ከምሬ እኮ ነው። ለብራን ሰጥቼዋለሁ ባለ 500 ሺህ ታዋቂ። እኔ ሰጥቻለሁ። ልስጦትና 10 ሺህ ለእኔ ይሰጡኛል። አይ ካላችሁ ደግሞ ሰዎቻችን ያው አርጓቸው 10 ሺህ አስገቧቸው። እንደዛ ካላችሁ ሽክረን ጀዚለን አሕሰን አላህ ኢለይክ ወረዓክ። አላህ ይጠብቅህ ኡስታዝዬ፣ አላህ ይጠብቅህ። አላህ ካንተ ጋር። እሺ አሁን የሚጨመር ነገር አለ? ሌላ ምንም የሚጨመር ነገር የለም። ፈርሃን ብያለሁ። እኔ ደግሞ ሳገኝ ፈርሃን ነው የምልህ። ፈርሃን ማለት ደስታ ማለት ነው። በቃ ያለ ነገር ካለ ችግር የለውም። አሊፍ ባታሳጅም የሚለውን ቁርአን ትገባለህ። ማን አለ? ሰው አለ። ቁርአን በትንሹ እኔ ጓደኛው ነኝ፣ ያመጣሁት ልጅ ነኝ። ችግር የለውም። በትንሹ አቀርባለሁ። እኔ በትንሹ አውቃለሁ ቁርአን ኢንሻአላህ። ችግር የለውም። አሉ ወንድሞችም እህቶችም አሉ። እስኪ ከስር ካላቸው የኛ ጀማ እኔ ወንድሙ ነኝ። እኔ ሙስሊም ነኝ እኮ ገባኝ። አይ እንትን ነው የምልህ ግሩፕ አለን እና ግሩፕ ውስጥ እንዲገባ ነው የፈለግነው እንዲማር። እሺ አዊ መታላለች፣ እየተሽከረከረች ነው። ትገባ እሷን ታገኛታለህ። ቆይ እሺ ያው ገብታለች። አዊ አሰላሙ አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሀዊ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? አግኝ እስቲ ሜን ፒካፕል። ሰላም አለይኩም። ወአለይኩም ሰላም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ በውስጥ ቁጥርን አስቀምጥልኝ ወደ ቂራ። እሺ ችግር የለውም። ፎሎ መልስልኝ። ፎሎ መልስልኝ ኢንሻአላህ። በውስጥ ቁጥር ልክ ኢንሻአላህ። ኦኬ ቲጂ የድንግል ማርያም ልጅ አለች ቤታችን። እስኪ ቅድሚያን ስታት ቲጂ ይሰማሻል? ቲጂ አለች? ቲጂ ኦኬ ያ
ሌላ መግባት ትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። ሻሃዳ መያዝ የምትፈልጉ መስለም የምትፈልጉ ሰዎች ካላችሁ፣ መማር የምትፈልጉ መጠየቅ የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ ነው የምንለው። ሚስ ገብተሻል እኮ አሁን መጠየቅ ትችላለች። የቅድሙን ጥያቄ አልነበረም፣ ጥያቄ አይደለም። በቀደም ለታ ቤዛ የምትባለዋ ልጅ ጋር ገብቼ ነበረ እንደ አጋጣሚ እና ጥያቄ ጠየቀችና እንዲመልስልሽ አልኳት። ስለ ሃይማኖቶች ነው የጠየቀችው እና ሃይማኖቶችን ማን ነው የመሰረታቸው፣ የሃይማኖት ስያሜዎች ለምን ተለያዩ የሚል ጥያቄ ጠየቀች እና እኔ ገባሁኝ እና ሃይማኖቶች በተከታዮቻቸው ስም በራሳቸው እንደሰየሙ፣ አንዳንዶቹ ደግሞ ሌሎች ስም እንዳወጡላቸው እና አንድ አይነት አመለካከት ያላቸው ሰዎች አንድ ላይ የሚጠሩበት ነው ከእስላም ውጭ አልኳትኝ እና አሁን ቅድም ጊዜ የሰለመችው እና ምን አሉ ከታች ኮሜንት ከዛ ሰለምቴ ነሽ እንዴ ስትለኝ አዎ ሰለምቴ ነኝ አልኳትኝ እና ቅርብ ጊዜ ነው የሰለምኩት እንደውም ወርም አልሆነኝም አልኳት። ስራት ከታች ገና አሁን ሰለምሽ ነው ጥያቄ ምናምን እንትን የምትይው ምናምን አሉኝ። ከዛን ስለ ሃይማኖቶች ስያሜዎችን ያው ማውቀውን እያብራራሁላት ኢስላም የሚለው ግን ከአላህ እንደሆነና ከቁርአንም ደግሞ እንዳለ እሱንም ነግሬያት ስለ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የሚለውን ስያሜዎቻቸውን እየነገርኳት ኦርቶዶክስ የኢትዮጵያ ኦርቶዶክስ ብቻ መጠሪያ አይደለም። ኦርቶዶክስ የሚለው ጥሬ ቃሉ ቀጥተኛ ማለት ነው እና ይሄንን ደግሞ ለራሳቸው ነው የሰየሙት። አንዳንድ በብዛት የማይታወቅ ግን እኔ አጋጣሚ ያገኘሁት ኦርቶዶክስ ኢስላም፣ ኦርቶዶክስ ሙስሊም የሚባሉ አሉ አልኩኝ። ከዛን ይሄን ኬንያ ያመጣሽው እንደዚህ አይነት ነገር ብለው በጣም ብዙ ሲናገሩኝ ነበር እና ይሄን ነገር አንተ ታውቃለህ ብዬ አስባለሁ። ኦርቶዶክስ ማለት ክርስቲያን አይደሉም። ኦርቶዶክስ ኢስላም የሚባሉ አሉ፣ ክርስቲያን አይደሉም። ነገር ግን ይሄ ኦርቶዶክስ የሚለውን ቀጥተኛ የሚለውን ቃሉን ብቻ ለመጠቀም የሚጠቀሙ ቡድኖች አሉ። ይህንን ታውቃለህ ኡስታዝ? ኦርቶዶክስ ማለት ከበፊት ጀምሮ የነበረው እንትን የትምህርት ስም ነው። ራሱ ኦርቶዶክስ እና ሄትሮዶክስ የሚባል ነገር አለ። ኦርቶ ማለት ቀጥ ያለ ማለት ነው። ዶክስ ማለት ምስጋና ማለት ነው፣ ወይም ደግሞ አመለካከት ማለት ነው። ትርጉም የግሪክ ቃል ነው። ሄትሮዶክስ ማለት ደግሞ ሄትሮስ ማለት የተለየ ማለት ነው፣ ወይም የተዛባ ማለት ነው። ዶክስ ማለት ወይ ክብር ወይም አመለካከት ማለት ነው። ኦርቶዶክስ እና ሄትሮዶክስ የሚባለው ትምህርት ላይ ነበር ከጥንት ጀምሮ የነበረው። ለምሳሌ አይሁዲያኖች ጋር ቀጥ ያለው ትምህርት ምን ይባላል? ኦርቶዶክስ አይሁድ ይባላል። በዲኑል ኢስላምም ደግሞ አህለ ሱና ወልጀማ ወይም ቀጥተኛ ያለው የሱና ባለቤቶች የሆኑትን ትምህርታቸው ኦርቶዶክስ ኢስላም ይባላል። ቀጥተኛ የሆነ አመለካከት፣ ቀጥተኛ የሆነ አስተሳሰብ፣ ቀጥተኛ የሆነውን እምነት ለማመልከት ማለት ነው። በኋላ ላይ ነው በ1054 ላይ የኦሪየንታል የምስራቃውያን የሚባሉትና አሁን ሮማውያኖች